ሰብኮ ጨርሶ ፊቱ ያበራል። እነሱስ ሊወግሩ ድንጋይ እግራቸው ስር ቁጭ አድርገው ነው የሚሰሙት። ደረቅ ናቸው። እምቢ ብላችሁ ብትመለሱ አይ አንፈልግም ብትሉ እንዴት እናመልጣለን? ፊተኞች ኋለኞች፣ ኋለኞችን ፊተኞች ይሆናሉ አለ ኢየሱስ። አክብሮ ልኮታል እና ቸል ብንል እንዴት እናመልጣለን? እግዚአብሔር ሆይ በድንኳን አትኖርም፣ ቤት ልስራልህ አለው ዳዊት ብሎ ከኢያሱ ዳዊት ጋር መጣ። አንተ አትሰራልኝም፣ ልጅ ሰለሞን ነው የሚሰራልኝ ብሎ ሰለሞን ነካው። የምትሰሩልኝ ቤት ምን አይነት ነው ብሏል ብሎ ኢሳይያስ ላይ መጣ። ልባችሁም አይናችሁም የታወረ ብሎ እነሱ ጋር እግዚአብሔር ከፋራን መጣ ይላል። ትዝ ይላችኋል? ዘጸአት 33 ዘጸአት 34 መሬቱ ተንቀጠቀጠ ይላል። አለቶቹ ሁሉ ተሰነጣጠቁ ይላል። ተራራው ጨሰ ይላል። እግዚአብሔር መጣ አለ። ማንም ሰው መሬት ነው ያለው። ሙሴስ ተራራ ላይ ነው ያለው። ታውቃለህ? አሁን ሙሴ ቆሞ እግዚአብሔር እየመጣ ነው። አሁን እግዚአብሔር ሲመጣ አስባችሁታል? መሬቱ ይንቀጠቀጣል። ቀጥሎስ ተራራ ይጨሳል። አለት እንዲያየው ስንጥቅ ብሎ ይወድቃል። እግዚአብሔር ከፋራን መጣ፣ ቅዱሱም ከቴማን መጣ ይላል። እግዚአብሔርን ሲያየው ሰውነቱ የራደ ነው። ሲመጣ ብቻውን አይደል ከአላፋቱ ጋር ነው የመጣው አለ። እግዚአብሔር ላይቭ ለሙሴ መስጠት ስለማይችል ከፊቱ መላእክት አድርጎ ነው የመጣው። አላፋቱ አብረው ተወረዱዋል። ኦ ማይ ጋድ! እኔ ሙሴ ለሚለው ክብር ይሰማኛል። እንኳን እኔ አይቼ እንደዚህ አይነት ኤክስፒሪየንስ ያለው ሰው እግዚአብሔር መጣ ይላል። አላፋት አብረውት፣ አላፋት መቁጠር አልቻለም። ታውቃለህ? እንዲያየ እንደዚህ ያየ የ40 ቀን የቆየበት እኮ ጊዜ ነው። 40 ቀን 40 ሌሊት እዛ ውስጥ ነው የነበረው። ታውቃለህ? ሙሴ ለአዲሱ ትውልድ ሲናገር እግዚአብሔር ወረደ ከአላፋት መላእክት ጋር ነበር አለ። እኔና እግዚአብሔር ብቻ አይደለንም አለ፣ መላእክት ነበሩ። ይሄንን አንድ የአዲስ ኪዳን ሰባኪ ሰብኮታል። እስጢፋኖስ የሚባል ሐዋርያ ሥራ ምዕራፍ 7 ላይ ይሄንን በመላእክት መካከለኛነት ሙሴ ሕግ እንዴት እንደተቀበለ አይ ቲንክ 753 ይመስላል። ሐዋርያ ሥራ 753 እስጢፋኖስ ቆሞ ሲሰብክ በጣም ህይወዝ ኤርሊ 20 ነው ይላሉ። 22 23 ዓመቱ ነው ይላሉ። እስጢፋኖስ በጣም ወጣት ልጅ ነው። ግሪክ ሀገር ተወልዶ ያደገ ነው። ስለዚህ በጣም እንትን ነው ማለት ነው። የግሪክ ፍልስፍና ያውቃል። ሕግ ደግሞ ቨርዥን መርጦ ነው የሚሰብከል። ዝም ብሎ ኖርማል ስብከት አይሰብክም። ቆሞ እየሰበከ እያለ የሚሰሙት እነዚህ ናቸው። የአይሁድ ሕግ መምህራን ሊገሉት ነው የጠሩት እና ቆሞ ሲሰብክ 1440 ዓመት በ60 ቁጥር ነው አይደል ትራቭል ያደረገው። ከአብርሃም ተነስቶ ኢየሱስ ጋር እስኪመጣ 60 ቁጥር ነው የፈጀበት። 54 ቁጥር ብሉይ ኪዳን ነው ያወራው። እጁ ላይ ያለው ቅዱስ መጽሐፍ ብሉይ ኪዳን ነው። በዛ ጊዜ ኢየሱስ ብቻ ነው ስብከት። ሮሜ ምናምን ዕብራውያን አልተጻፈማ። ኢየሱስ ድረስ ነው። እጃቸው ለጠቅልል ይዘው ነው የሚሰሙት። እግዚአብሔር አባታችን አብርሃምን አለ። እንደውም እግዚአብሔር አይደለም ያለው። እግዚአብሔር ቢል ይገሉታል። ገና እግዚአብሔር ያ ወይስ ይገሉታል። የክብር አባት አለ። ታውቃለህ? ዊዝደም እውቀት ብቻ ሳይሆን ጥበብ አለ። የክብር አባት አለ። አባታችንን ማለት የእናንተም የኔም አባት ነው። አባታችን ከካራን ጠራው አለ። ከዛ ይስሐቅና ያዕቆብ እንደ አባታችን አብርሃም በድንኳን ኖሩ ብሎ ይስሐቅና ያዕቆብን ነካቸው። ኪዳን ረገጠ ማለት አይ ኪዳን ነካ። በዮሴፍ በኩል ግብፅ ገቡ አባቶች አለ። ለ4 ትውልድ ያክል ለአብርሃም እንደነገረው ተገዙ አለና በሙሴ በኩል ወጡ አለ። 800 ዓመት በትንሽ ቁጥር ዘጋ። ሲወጡ አባቶቻችን የመገናኛውን ድንኳን ይዘዋት ወጥተዋል። የመገናኛውን ድንኳን ይዞ ኢያሱ ከነዓን የመገናኛውን ድንኳን ይዟት ገባ አለና ከኢያሱ ዘሎ እግዚአብሔር ሆይ በድንኳን አትኖርም፣ ቤት ልስራልህ አለው ዳዊት ብሎ ከኢያሱ ዳዊት ጋር መጣ። አንተ አትሰራልኝም፣ ልጅ ሰለሞን ነው የሚሰራልኝ ብሎ ሰለሞን ነካው። የምትሰሩልኝ ቤት ምን አይነት ነው ብሏል ብሎ ኢሳይያስ ላይ መጣ። ልባችሁም አይናችሁም የታወረ ብሎ እነሱ ጋር መጣ። እንደዚህ አይነት ሰባኪ ነኝ። እዚህ ላይ ብቻ ነው ለሆሚሌቲክስ ባይዘይ ሞዴል ነው። ኢንትሮዳክሽን፣ ቦዲ፣ ኮንክሉዥን አንድ ሰው የጠየቀው የለም። አንድ እጁን ለምንስ አልተሳሳተም ሲያወራ። ማንም ህግ አዋቂ ስፒሪት ፊልድ ካልሆንክ በቀር ህጉን ልታውቀው ትችላለህ። በዚህ መንገድ ግን አታወራው። መንፈስ ነው እንደሚያበራው ብትናረገው። መጽሐፍ እንደዚህ ይላል፣ በንግግሩ ተገረሙ አይደለም የሚለው እያዩት ተለወጠ ይላል ልጁ። ይሄንን ሲያወራ በመሃል ያወራላቸው እግዚአብሔር ለአባታችን ለሙሴ
በዛ በደመና ውስጥ በመላእክት መካከለኛነት ሕግን ሰጠው አላቸው። የስ ይላል ፈሪሳዊ እከሌ ሰብኮ ጨርሶ ፊቱ ያበራል። የአማልክት ልጅ ይመስላል ያለው ቸርች ውስጥ ያለ ሰው አይደለም። እኔ አሁን ፊቴን ቢያብረቀርቅብህ ጸልዬ ነው የመጣሁት ትላለህ። መንፈሳዊ እናደርገዋለን። እነሱስ ሊወግሩ ድንጋይ እግራቸው ስር ቁጭ አድርገው ነው የሚሰሙት። ደረቅ ናቸው። ለደረቁ ነው የአማልክት ልጅ መሰለ እንደዚህ ተለውጦባል። የአማልክት ልጅ አለመሰል የእግዚአብሔር ቃል በሙሉ ኃይሉ ሲመጣ ቆዳን ሁሉ አፌክት ሲያደርገው ማለት ነው። ክብር ለኢየሱስ ይሁን። ሰብኮ ሲጨርስ ወንጌል ግጥም አድርጎ ሰበከ። ያው እንደምታውቁት ነው መጨረሻ ላይ ሙሴ ተገለጠልኝ፣ በራልኝ፣ እግዚአብሔር በመላእክ መካከለኛነት እጄ ላይ አመጣ ብሎ የሚናገረው ይሄ ሰውዬ ብቻ አይደለም። ጳውሎስ እንደገና ደግሞ ይናገረዋል በመላእክ መካከለኛነት ብሎ ገላትያ 3 ላይ ያስቀምጡ። በእነሱ በኩል የመጣው መልእክት እንዲህ ጽኑ ከሆነና እሱን አለመታዘዝና መተላለፍ ተገቢ ቅጣት ካስገኘ ይላል። አንዷን ቁጥር ልጨምርላችሁና ልጨርስ። ቁጥር 3 ክብር ለኢየሱስ ይሁን። አፍተሮል ያኛው የመጣበት መንገድ የቀደመው ኪዳን ነው። አዲሱ ኪዳን ይሄኛው ኪዳን ቁጥር 3 ላይ እኛስ እንዲህ ያለውን ታላቅ ድነት ቸል ብንል። አሁን የዚህ ደብዳቤ ጸሐፊ ምን ይላቸዋል? እኛ እንዲህ ያለውን ታላቅ ድነት ይለዋል። በክርስቶስ ኢየሱስ በኩል ወደ ሰው ልጆች እግዚአብሔር ያቀረበውን ታላቅ ድነት ቸል ብንል። ያ በጣም ብለርድ እያደረገ ድብዝዝ ብሎ በመላእክት መካከለኛነት የመጣው በዛ መንገድ ከሆነ ድምቅ ብሎ ግልጥ ብሎ እግዚአብሔር በአገልጋይ ሳይሆን በልጁ በኩል ያቀረበውን ይህንን ታላቅ ድነት ቸል ብንል፣ ብታፈገፍጉ፣ እምቢ ብላችሁ ብትመለሱ፣ አይ አንፈልግም ብትሉ እንዴት እናመልጣለን? ቸል ብንል የምትለው ቃል ብንቶ ማለት ነው። ትርጉሙ ድነት ነው። ስለ ሳልቬሽን ነው የሚያወራው ክፍሉ። በመላእክት በኩል እግዚአብሔር የደህንነት መንገድ ጠቆመን፣ በልጁ በኩል መዳኛ አቀረበልን። ቸል እንዳትሉ። እንዴት እናመልጣለን ቸል ብንል? ይሄ ምናልባት የዚህ የዕብራውያን ደብዳቤ ላይ ብቻ ያለ አይደለም አይደል? የዕብራውያን ደብዳቤ ላይ ብቻ ያለ ቸል ብንል የምትለዋን ቃል አንድ የሚጠቀመው የግሪክ ቃል አለ። ማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 15 ላይ እናንተ ቤታችሁ ሲገቡ አንብቡት። ጌታ ኢየሱስ ክርስቶስ አንድ ምሳሌ ሰጠ። አንድ ሰው ታላቅ ግብዣ አደረገ። ያንን ታላቅ ግብዣ አደረገና በጣም ለሚወዳቸው ለወዳጆቹ በጣም ለሚያከብራቸው የጥሪ ካርድ በተነ። እባካችሁ ኑና ግብዣዬ ላይ ታደሙ አላቸው። ወደ 4 አካባቢ የሚሆን ጎራ ነው የተጠራው። እርሻዬ ጋ ነኝ፣ ምንድነው ከሚስቴ ጋ ነኝ፣ ብቻ የየራሳቸውን ተናገሩና አይ መምጣት አንችልም አሉ። ሁሉም ሲሉ ያ ግብዣ ጋባዥ በቃ በጣም መወዳቸው ማከብራቸው ወዳጆቼ ቀሩብኝ ብሎ ግብዣውን አልተውም። ጠሪውን ሰውዬ ምንድን ያለው? ሂድና ከየመንገዱ የታመሙትን፣ የተጣሉትን፣ ድሆችን የሚጠቀማቸው ቃላቶች አሉ። እነሱን ሰብስበ አምጣልኝ አለው። አስገባልኝ፣ እነሱን አብላ አለውና ፊተኞች ኋለኞች፣ ኋለኞችን ፊተኞች ይሆናሉ አለ ኢየሱስ። ቸል ብንል የሚለው የሚጠቀመው ቃል ትክክለኛ ቃል እሱ ነው። አንድ ግሪክ ቃል አለ። እናንተ እስቲ ጻፉ፣ ግሪክ ጻፉ ገብታችሁ እንድታነቡ። አሜሌሳንቴስ የሚል አንድ ግሪክ ቃል። አሜሌሳንቴስ ቀላል ቃል። አክብሮ ተጠርቶ እምቢ ያለ ሰው ማለት ነው። እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የላከው ድነት አክብሮ ነው የላከው። አክብሮ አንድ ልጅ ገሎ በልጁ ደም ነው የጻፈው እግዚአብሔር ጥሪ ካርዱ በልጁ ደም ጽፎ እባካችሁ ብሎ አልደረሰኝም እንዳንል እግዚአብሔር ልጁን የሰቀለው እዛ ራስ ቅል የሚባል ጎልጎታ ከፍ አድርጎ ነው የሰቀለው። አላየውም ማለት አይቻልም። ከፍ አድርጎ ሰቅሎታል ኢየሱስን። በልጁ ደም ጽፎ ወደ ሰው ልጆች ሁሉ እግዚአብሔር ልኮታል። አክብሮ ጠሪ አክባሪ ነው። አክብሮ
ልኮታል። እና ቸል ብንል እንዴት እናመልጣለን? እግዚአብሔር ከኢየሱስ ወዲያ የለውም። ወዳጆቼ የመጨረሻው ገብቶናል። ደግሜ እንደምነግራችሁ ጥልቀት እንጨምራለን እንጂ ርዕስ አንቀይርም። ሌላ እውነት የለም። የመጨረሻው ኢየሱስ ክርስቶስ ነው። በክርስቶስ ኢየሱስ ማመን ብቻ ነው የዘላለም ሕይወት የሚያስገኝ። የለም ሌላ። ቅድም እንዳልኳችሁ ነው። በተለያየ አይነት የሃይማኖት ስርዓት፣ በተለያየ አይነት ፍልስፍና፣ በዚህ ዓለም ስርዓት ይህንን ለማደብዘዝ ይሞከራል። ተጠንቀቁ። ብርሃን የሰበሰበን ተነጋግረን አንድ ቤት አድገን ባክግራውንዳችንን አይተን አይደለም የመጣነው። ከተለያየ ቦታ የሰበሰበን ይሄ ብርሃን። ተጠንቀቁለት። ፕሮቴክት አድርጉት። በምን ልጠብቀው? በትምህርት ጠብቁ። ትምህርት ስለሆነ እያወራ ያለሁት ሳልቬሽን ትምህርት ነው። ድነታችን የእውነት ዕውቀት ነው። አውቄ ነው ያለሁት፣ ገብቶኛል እና የምጠብቀው በትምህርት ነው። የሚወስድብኝ ምንድነው? ትምህርት ነው የሚወስድብህ። ሌላ ትምህርት ሲገባ ነው የሚተካብህ። ክብር ለኢየሱስ ይሁን። ይሄ ድነት፣ ይሄ ታላቅ መዳን አስቀድሞ አለ የዚህ ደብዳቤ። እንዴት አይነት በእውነት እንዲህ ምንድነው የሚባለው? እንዴት አድርጎ ነው የሚያጎርሰው? ፍትፍት አድርጎ ታላቅ ድነት አልከው። አስቀድሞ በጌታችን በኢየሱስ ክርስቶስ ተነገረ አለ። አልሰማውም አትልም። 57 ዓመተ ምህረት ላይ ነው እየተጻፈ ያለው። ኢየሱስ ወደ አብ ካረገ 33 ዓመተ ምህረት ላይ ነው። ስንት ዓመት ማለት ነው? 57 33 ከ24 ዓመት በፊት ኢየሱስ ቆሞ አውርቶታል። ብዙዎቹ የአይን ምስክር ናቸው። አንዳንዶቹ ካየሰው ሰምተዋል። ቀጥሎ የበጉ ሐዋርያት በሕይወት አሉ። ይሄ ድነታው በክርስቶስ ኢየሱስ በኩል ተነገረ። መሬት ወርዶ ሥጋ ለብሶ አካል ይዞ ቆሞ አወራ። አዎ ቸል ልትለው አትችልም። ከኢየሱስ ሰምተሃል። የኢየሱስን አልሰማውም ካልን ደሞ አለ የአይን ምስክር የነበሩ አብረውት የወጡ የገቡ ሰዎች ደግሞ ሰበኳል። እነሱ አይተናል ብለው ሰበኳል። እና የአይን ምስክር የነበሩ ሰዎች አብረው የወጡ የገቡ የበሉ የጠጡ አወሯል። እግዚአብሔር በክርስቶስ በኩል አልሰማውም ካልክ ምስክር እንዲሁ ቁጭ ብሎ ሲሞት ያየ፣ ሲሰቃይ ያየ፣ ሲቀበር ያየ፣ ሲነሳ ያየ፣ ሲያርግ ያየ ሰውዬ ቆሞ አወራል። አንተ ይሄንንም ደግሞ አልቀበልም ካልክ እግዚአብሔር መንፈስ ቅዱስን አፈሰሰውና መሰከራል። እግዚአብሔር እግር በእግር ነው ምክንያት ያሳጣን። መንፈስ ቅዱስን አፍስሶ ስለዚህ ታላቅ ድነት መሰከራል። ድነቱን ታላቅ ያለው እኮ እግዚአብሔር አለቀ አለ። ታውቃል። በልጁ ወር፣ ከዛስ በሐዋርያቱ ወር፣ ከዛስ መንፈስ ቅዱስ ወርዶ መሰከረልና እግዚአብሔር በመንፈስ ቅዱስ የመሰከረው እንዴት መሰላችሁ? ልዩ ልዩ ስጦታዎችን በማደል ለዳኑ ሰዎች ስጦታ አደለ። እግዚአብሔር ስጦታ ያደለውን ምክንያት ሲናገር ሰውየው ስለ ታላቁ ድነት ለመመስከር እንጂ ጥላውን ልሳን ለማናገር ብቻ አይደለም። መዳንህን ለማረጋገጥ መንፈስ ቅዱስ በውስጥ አደረ። ደግሞ ተጨማሪ ኮንፈርሜሽን የሚፈልግ ደግሞ ካለ ደግሞ ስጦታ ደግሞ አደለ። ይሄንን በማድረግ እግዚአብሔር ይሄንን ታላቅ መዳን አረጋግጧል። እንዴት ብለህ ቸል ትላለህ? መልአክ አንዴ ብቅ ብሎ ሕግ አቀብሎ ያ ሁሉ ነገር ከሆነ እግዚአብሔር ልጁን ልኮ ወልድ ወርዶ ነግሮ እምቢ ስትል እግዚአብሔር መንፈስ ቅዱስ እንደገና ወርዶ ነግሮ አብ እኮ ነው ወልድን ልኮ ነገራቸው። ወልድ መጥቶ ነገረን። ከዛ ተመልሶ ሴት መንፈስ ቅዱስን ሂድና ነገራቸዋል። ይሄው መጥቶ እየተናገረ ነው እስከ ዛሬ። በመልአክ በኩል የመጣው ያን ያህል ክቡርና ጽኑ ከሆነ በእግዚአብሔር በኩል የሚመጣው እንዴት አብልጦ አይጸናም? ይሄንን ደግሞ እምቢ የሚል ሰው ያንን እምቢ ያሉ ከተቀጡ ይሄኛውንማ እንዴት እናመልጣለን እንዴት እንቀጣለን አይደለም የሚለው። ይቀጣን ይሆን አይደለም፣ አታመልጠም ነው ቃሉ። እንዴት እናመልጣለን ማለት ምን ማለት ነው? የዘላለም ሞት አለ ነው። በጣም በእውነት ነው የምላችሁ። እግዚአብሔር የሆነ ነገርን ወስዶ አይ ሌላውን ነገር ደግሞ ሌላ ነገር ስትክድ ቢል እድል ነበር፣ እድል የለም ማለት። ይሄንን ድነት ሰው እምቢ ካለ አያመልጥም ማለት። ለምን መሰል? ለመዳን ማረጋገጫ የመንፈስ ቅዱስ ማህተም ስለሆነ የሚደረገው ላይ መንፈስ ቅዱስ ማህተም የሌለበትን ሰው እግዚአብሔርም አይወስደውም።